በሱዳን የተከሰተው የኮሌራ ወረርሽኝ የ114 ሰዎችን ሕይወት መቅጠፉ ተገልጿል። በሱዳን አዲስ በተቀሰቀሰው የኮሌራ ወረርሽኝ ቢያንስ የ114 ሰዎች ሕይወት ማለፉ ሲገለጽ በሀገሪቱ ካለው ግጭትና የጤና ጥበቃ ስርዓት መፈራረስ በተጨማሪ ከዓለም አቀፍ ለጋሾች የሚገኘው ገንዘብ ድጋፍ ከፍተኛ ሁኔታ በቀነሰበት ወቅት መሆኑን ችግሩ ይበልጥ አክብዶታል ተብሏል። በውሃ ወለድ በሽታ ሳቢያ የተከሰተው ይህ ወረርሽኝ ከተደነገገበት ካለፈው ከሰኔ 20 ጀምሮ በተለያዩ የሱዳን ግዛቶች ውስጥ በፍጥነት እየተስፋፋ ሲሆን እስካሁን ከ1330 በላይ ሰዎች በወረርሽኙ ተጠቅተዋል። የበሽታው የሞት ምጣኔ 13.7 ሲደርስ ይህም እጅግ በጣም ከፍተኛና አስደንጋጭ ቁጥር መሆኑን የጤና ባለሙያዎች ገልጸዋል። በአሁኑ ወቅት በሱዳን 33 ሚሊዮን የሚጠጉ ሰዎች ሰብአዊ ድጋፍ የሚያስፈልጋቸው ሲሆን ከነዚህም ውስጥ 21 ሚሊዮን አስቸኳይ የጤና አገልግሎት ይሻሉ። የዓለም ጤና ድርጅት ለሱዳን የጠየቀው 167 ሚሊዮን ዶላር የድንገተኛ ጊዜ እርዳታ እስካሁን የተገኘው 11% ብቻ ነው ተብሏል። በአጠቃላይ የተባበሩት መንግስታት ድርጅት ለ2026 ሱዳን ሰብአዊ ምላሽ ካቀደው 2.9 ቢሊዮን ዶላር ውስጥ እስካሁን የተሰበሰበው 930 ሚሊዮን ዶላር ብቻ መሆኑ ተገልጿል። የተባበሩት መንግስታት ድርጅት ዓለም አቀፍ ለጋሾች የክረምቱን ዝናብ ወረርሽኙ ይበልጥ ሳያሳስበውና የሕክምና ቁሳቁሶችን በሰዓቱ ለማድረስ እንዲቻል አስቸኳይ የገንዘብ ድጋፍ እንዲያደርጉ ጠይቀዋል። ይህን ቲክቶክ አካውንት ፎሎ አድርጉ።